ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የማሳያችሁ ቱ ስቴፕ ቬሪፊኬሽን አልሳካላችሁ ላለ ወይም ደግሞ አልበራላችሁ ላለ ሌላ ምርጥ ዘዴ ነው። ይሄ ምርጥ ዘዴ ጎግል አውቶንቲኬተር ይባላል። ይህን ጎግል አውቶንቲኬተር በመጠቀም እንዴት ማብራት እንደምንችል ቱ ስቴፕ ቬሪፊኬሽን እናያለን። በመጀመሪያ ጎግል ውስጥ በመግባት ሴቲንጋችን እናስተካክላለን ማለት ነው። እንዲሁ እንደገባን ማለት ነው። ከላይ አይከን አለች፣ ኢሜይላችን አይከን፣ እሷን በመንካት ትንሽ ኢንተርኔቱ ስለሚያስቸግር ነው ከዚህ ጋር እቺን አይከን በመንካት ቀጥሎ ማኔጅ ዩር ጎግል አካውንት የሚለውን በመንካት ወደ ሴቲንጉ እንሄዳለን። ሴቲንጉ እንደዚህ ይመጣልናል። ከላይ እነዚህ ነገሮች አሉ። ሴኩሪቲ የምትለውን በመንካት በቀጥታ ሴኩሪቲ ውስጥ ነው የምናስተካክለው ይህን ነገር። እዚህ ወደ ታች ስንወስደው ቱ ስቴፕ ቬሪፊኬሽን ምናምን ፓስወርድ ሌሎች ነገሮችን ያመጣልናል። በቀጥታ ግን እኛ የምንፈልገው ቱ ስቴፕ ቬሪፊኬሽን እንዴት ማብራት እንደምንችል እና እንዴት ማስተካከል እንደምንችል ነው ዛሬ የማሳያችሁ። ከታች እንደምታዩት አውቶንቲኬተር እና ቱ ስቴፕ ቬሪፊኬሽን የሚባሉ ነገሮች አሉ። ከዚህ ጋር ነው እዚህ ጋር እንደምታዩት አውቶንቲኬተር የምትለዋን አንዴ ክሊክ በማድረግ ወይም ደግሞ ዋናነት ይሄኛው ቱ ስቴፕ ቬሪፊኬሽን ለማብራት ስለሆነ አላማ ይሄኛውን ዘዴ ተጠቅመን በቀላሉ ይሄኛውን እናበራለን ማለት ነው። እዚህ ጋር እናንተ መሆናችሁን ማረጋገጥ ስለሚፈልግ ኢሻራ ወይም ፓተርን ፈታችሁ እዚህ ጋር ታሳልፋላችሁ። ይሄን ግን በፓስኪ ነው ማሳለፍ የምትችሉት። እንደዚህ ነው ይመጣላችሁ። በቀጥታ ፓስኪውን ካለፋችሁ በኋላ ወይም ኮድ አይልክላችሁም። በአሁኑ ሰዓት አቁሟል። ይህን ሴታፕ ማሳመር አለብን። እዚህ ጋር ክሊክ በማድረግ ሴቲንጋችን እንደዚህ ይከፈትልናል። ስልካችን እዚህ በፊት ግን አፕሊኬሽኑ ጎግል አውቶንቲኬተር ውስጥ ማለት ጎግል አውቶንቲኬተር የሚለውን አፕሊኬሽን ከጉግል ፕላይ ማውረድ ይጠበቅብናል። ይህን ካወረድን በኋላ እንጭነዋለን። እዛ ቀጥታ እንከፍተዋለን ማለት ነው። ስንከፍተው የሚመጣልን ነገር ይሄ ነው። አንደኛ ደረጃ ስካን ማድረግ እንችላለን። ሁለተኛ ደግሞ ስካን ማድረግ ማንችል ከሆነ ኮድን በማስገባት ኮፒ ፔስት በማድረግ ማለት ነው ማስተካከል እንችላለን ማለት ነው። ከላይ የኢሜይላችን ማስገባት እንችላለን። ለምሳሌ እዚህኛው መጥቼ ቅድም ያበራሁትን ወይም ሴታፑን ሳስተካክል ይህን ነገር ነው ያመጣልኝ። እዚህ ጋር 2 ቁጥር ላይ ኮድ ይሰጣችኋል። ኮድ እነዚህ ይህን ኮድ ኮፒ ወይም ደግሞ በማየት በመጻፍ በቀላሉ ወደ ጉግል አውቶንቲኬተር ወስዶ ፔስት በማድረግ ወይም በመጻፍ በቀላሉ ይህን ነገር መውሰድ ብቻ የሚጠበቅብን ማለት ነው። እንደዚህ በማድረግ ኮፒ አድርገናል። እዚህ መተን ፔስት እንላለን ማለት ነው። ዩር ኪ ከሚለው ጋር እዚህ ጋር ጂሜል እንላለን። gmail.com ካልን በኋላ እዚህ ጋር ኮፒ ያደረግነውን መተን እዚህ ጋር ፔስት እንላለን ማለት ነው። እዛ በኋላ አድ የሚለውን እንጫናለን ማለት ነው።
እዚህ በኋላ ኔክስት ወይም ቬሪፋይ የምትላለች እሷ ጋር የሚላክልንም ኮድ እዚያ ምተን ካስገባን በኋላ ቬሪፋይ ነው እንለው። ቬሪፋይ እንለዋለን። ብዙ ጊዜ ሮንግ ይለናል። ኢንተርኔቱ መቆራረጥ ነገር ካለው ሮንግ እያለ ያስቸግራል። ኢንተርኔታችሁ አሪፍ ከሆነ በቀጥታ ነው የሚያስገባችሁ። ደጋግመን ትራይ በማድረግ እንደዚህ ለምሳሌ ኢንተርኔት መቆራረጥ ሲኖር ነው እንደዚህ የሚሆነው። ይሄን ነገር ደጋግመን ስንሞክረው በቀላሉ እንደዚህ ይመጣልናል ማለት ነው። እንደዚህ ሆነልን ማለት ቱ ስቴፕ ቬሪፊኬሽን ተከፈተልን፣ ኦን ሆነ ማለት ነው። በቃ ይሄ ነው፣ በቃ ኦን ሆነ። እዚህ በኋላ ቱ ስቴፕ ማብራት አይጠበቅብንም። ቀጥታ ወደ ሞኔታይዜሽን ታብ መሄድ ይጠበቅብናል ማለት ነው። ጨርሰናል ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። ቻው።